ለምን ፌኩ ኦሪጂናል ምናምን ብላችሁ ትሸጣላችሁ? ፕራክቲካል ላይ ለመውረድ ግን ትንሽ ችግር አለብን። ያለ ቻትጂፒቲ ምንም የሚሆን ነገር የለም። ዛሬ ከፍታችሁ ነገ መዝጋት ብር ልታገኙ ትችላላችሁ፣ ግን ካምፓኒያችሁ ግን ፌል ማድረጉ አይቀርም። ስድስተኛውና የመጨረሻው ደግሞ ሰብስክራይብ ማድረግ እንዳትረሱ። ዋትስአፕ ዩቲዩብ እንዴት ናችሁ? በጣም ጠፍቻለሁ። በጣም ዳም ብሮ ይሄ ነበር እንዳይፈጠር የፈራሁት። ግን ሳም ፖይንት ግን በእኔ ሌዚነስ ምክንያት ግን ተፈጠረ። ማለት በሳምንት 3ቴ ከዛ ቀጣይ ሳምንት 2ቴ በወር 12 ነበር ፖስት ለማድረግ። ቀጣይ ሳምንት ግን አንዴ ብቻ ነው ፖስት ያደርግነው። አንዴ ዛሬ ፖስት መደረግ ነበረበት። ከዛ ከሱ በፊት ደግሞ አራት ቀን ስኪፕ እያደረግን ነበር። አወዝ ሌዚ በጣም ግን አይ ዶንት ቲንክ ከዚህ በኋላ ግን ሌዚ ምን አይመስለኝም። ማለት ያናዳል። ስለ 10 ደቂቃ ባለፈው እንትን ቀርጬ ነበር፣ ግን እንትን አረግ 10 ደቂቃ ሪከርድ ማድረግ እኮ ያን ያህል ከባድ አይደለም። ሻይኖይስ አሁን መተናል ጥቅምት 1 ነው ዛሬ ሳልነግራችሁ። አሁን ፕሌይ ስቶር እንደገና 2 ሳምንት እንትን አድርጓል። እንደገና 2 ሳምንት ቴስት አድርጉ፣ ቴስት አላረጋችሁ ምናምን አሉ። አይኖይስ ባንክ መደረጋችን ይቻላል፣ ግን ጀስት የሚሰማችሁ ስሜት ግን በጣም የሆነ መጥፎ የሆነ ስሜት ነው። ብቻ ምን ልበላችሁ። አይኖይስ ዛሬ ቶፒክ አዘጋጅቼ ምናምን ነበር የመጣሁት። ቶፒክ አዘጋጅቼ ስላችሁ ለእናንተ ምናምን ብዬ ሳይሆን ለዩቲዩብ ምናምን ብዬ ሳይሆን እንትን ነው ለራሴ እየፈለኩት ነበርና ለራሴ እንትን እያደረኩት ስራችን በምናሳድገው ምናምን በሚል ነበርና እሱን ሪሰርች እያደረኩት የሆነ ኢንተረስቲንግ ነገር ስላገኘው እሱንም ሼር ላድርጋችሁ ብዬ ነው። እኔም እንትን ስለጠቀመኝ ነው። እኔም በሱ ፕላን ስለማድረግ ምናምን ነውና አንድ ስራ ለማድረግ የሚያስፈልጉ ነገሮችን ዝርዝሮች እያየው ነበር። ማለት አንድ ስራ ከአሁን ካለበት ለማድረግ ምን ያስፈልጉታል የሚለውን ማለት ነው። በአንደኝነት ታማኝነት ማለት ለስራችሁ ታማኝ ካልሆነ ባላችሁ ፕሮዳክት ወይም ደግሞ ያላችሁን ፕሮዳክት ወይም ደግሞ የምትሰጡን ሰርቪስ የሆነ ፒውር የሆነ ሰርቪስ ወይም ደግሞ ከስተመርን አውቆ የሚገዛው ካልሆነ ብር ልታገኙ ትችላላችሁ፣ ግን ካምፓኒያችሁ ግን ፌል ማድረጉ አይቀርም። ምንም እኮ ያን ያህል ፌክ ምናምን መስራትም እኮ አያስፈልግም። ያን ያህልም ከባድ አይደለም እና የምትይዙት ፕሮዳክት የምትይዙትን ሰርቪስ ምናምን በቃ ከስተመሩ ማወቅ አለበት። ማለት ፌክም ቢሆን ኦሪጂናልም ቢሆን ፌክ ከሆነ ፌክ ነው ብላችሁ መሸጥ፣ ኦሪጂናል ከሆነ ደግሞ ኦሪጂናል ብላችሁ መሸጥ። ለምን ፌኩ ኦሪጂናል ምናምን ብላችሁ ትሸጣላችሁ? አንዴ 2ቴ ምናምን ሊገዛችሁ ይችላል፣ የተወሰነ ብር ምናምን ታተርፉ ይችላላችሁ። ከዛ ግን ዘላቂ አይደለም ነው የኔ ሀሳብ። ያገኙትን ሪሰርችም እንደዛ እና እናንተም ለስራችሁ ታማኝ መሆን ማለት ነው። ለስራችሁ ታማኝ መሆን ማለት ዛሬ ከፍታችሁ ነገ መዝጋት፣ ነገ ከፍታችሁ ከነገ ወዲያ መዝጋት ምናምን ሳይሆን ቀን በቀን ብትሰሩም ባትሰሩም ምንም ብትሆኑም ምንም ባትሆኑም ቀን በቀን እዛ ስራ ላይ መገኘት ማለት ነው። ይሄን ስላችሁ የኔ ታሪክ ብነግራችሁ ማለት እንትን ነው ታሪኩ። አሁን ለመናገር ኢስናት ሬዲ ማለት ብዙ ማለፍ ያለብኝ ነገሮች አሉ ብዬ ስለማስብ ነው። ያን ያህል የሆነ ታፍ የሆነ ፖዚሽን አላሳልፍኩምና እንደውም እንደገና ደግሞ ያን ያህል የሆነ ሀይ የሆነ ቦታ አልደረስኩምና እዛ ቦታ ላይ ስደርስ የምናገራቸው ነገሮች አሉ። ግን ከዚህ በኋላ የሚያጋጥሙኝ ፕሮሰስ ግን ምን እንደሆነ ስለማላውቀው እነሱን ጨምሬ ልንገራችሁ ብዬ ነው። ሁለተኛ ያው ከዚህ በፊት በጣም ብዙ ተናግሬ ነበር፣ ማርኬቲንግ ነው ማለት ባለፈውም ነግሬያችሁ ነበር። የእናንተ ፕሮዳክት ለምን ቻትጂፒቲ አይሆንም? ያለ ማርኬቲንግ ምንም የሚሆን ነገር የለም። አንድ ድርጅት የሚያደርገውን ሴልስ ነው፣ ሽያጭ ነው። አንድ ድርጅት ሽያጭ ከሌለው ምንም ያ ድርጅት የትም አይደርስም። ቢካውዝ ሽያጭ የሆነ ፕሮዳክት ወይም ሰርቪስ ስትሸጡ ነው እናንተ የምታገኙት የሆነ ገቢ የምታገኙት እና ያለ ማርኬቲንግ ደግሞ ሽያጭ ለማግኘት ደግሞ በተለይ በአሁኑ ዘመን ሽያጭ ለማግኘት ደግሞ የሆነ ጎልድ የሆነ ማርኬቲንግ ያስፈልጋል። ጎልድ የሆነ ማርኬቲንግ ያስፈልጋችኋል እና አሁን ቀን በቀን እኔ ብታዩ ቀን በቀን እዛ ማርኬት ላይ ሰርች በማድረግ ሀሳቦች እንትን በማድረግ በጣም ብዙ ጊዜ ሰዓት ነው የሚፈጀው። ግን ፕራክቲካል ላይ ለመውረድ ግን ትንሽ ችግር አለብን። ማለት እንደዚህ ብናደርግ ፕላን እናወጣለን ምናምን፣ ግን የሆነ ፕራክቲካል ላይ እንደዚህ ለማድረግ ለምን ሰነፍ እንደምንሆን ወደ ፕራክቲካል ለመቀየር አላውቅም። ግን አሁን አይ ቲንክ የሆነ እየተሻሻል ነው መሰለኝ። ግን ፕሮሰስ አይደለ፣ ቀስ በቀስ ይሻሻላል ብለን ነው። ኤኒዌይስ እዚህ ላይ ብዙ ጊዜ ዌስት ባናደርግ ጥሩ ነው፣ ቢኮዝ ከዚህ በፊትም ስለተናገር ነው ምናምን ማለት ነው። ሶስተኛው ፕላን ማለት ፕላን ስላችሁ ሁሌ ዛሬ እሁድ ነው እና አንድ 4 ፔጅ 5 ፔጅ ነበር የጨረስኩት ፕላን ማድረግ። በቃ ቀን በቀን ባለፈው ነግሬያችሁ ነበር። ቀን በቀን ሳምንት በሳምንት ፕላን የማታደርጉ ከሆነ ቀን አለኝ ወይም ደግሞ እንደዚህ ቀን ይቀረኛል ምናምን ብላችሁ ፌል ነው የምታደርጉት። በቃ በየሳምንቱ ምን ማድረግ እንዳለባችሁ፣ በየቀኑ ምን ማድረግ እንዳለባችሁ፣ በየወሩ ወሩ ውስጥ ምን ማድረግ እንዳለባችሁ። ከዛ እሱን ፕላን ስታደርጉ ሳምንት ምንም ማለት እንዳልሆነ፣ አንድ ቀን ምንም ማለት እንዳልሆነ በደንብ ይገባችኋልና ስራችሁ ላይ ሞር
ፎከስ እንድታደርጉ ሞር ኢነርጂ ታገኛላችሁ ወይም ደግሞ ሞር ድራይቭ ታገኛላችሁ ማለት ነው። ከዛ ደግሞ ፕላን ስታደርጉ ደስ የሚላችሁ ፓርት ጀስት ከሌላ ሰው ጋር አይደለም ኮምፔር የምትደራረጉት ማለት ከራሳችሁ ጋር ነው የምትወዳደሩት እና ከራሳችሁ ጋር ሞር ስትወዳደር ደግሞ የሆነ ሞር የሆነ ፖቴንሻል የሆነ ወይም የሆነ አሪፍ የሆነ ለውጥ ታመጣላችሁ። ፕላን የማታደርጉ ሰዎች ከሆናችሁ ግን ማለት በዚህኛ በዚህ ይሄን ሰርቼ ይሄን እቀየራለሁ፣ በዚህኛ በዚህ ደግሞ ይሄን ሰርቼ ይሄን እቀየራለሁ ማትሉ ከሆነ ደግሞ which means ከሌላ ሰው ጋር ኮምፔር መደራረጋችሁ አይቀርም። ቢኮዝ እነሱ የሰሩትን ነገር ወይም ደግሞ እነሱ ያገኙትን ኦፖርቹኒቲ እናንተ ስላላገኛችሁ ብቻ ጀስት ሰነፍ የሆናችሁ ወይም ደግሞ ያልተሳካላችሁ ስለሚመስላችሁ ጀስት ፌል ታደርጋላችሁ ማለት ነውና ፕላን ስታደርጉ ግን ጀስት በፕላናችሁ መሰረት እየሄዳችሁ ነው ወይ አልሄዳችሁም፣ እሱም ብቻ ነው የምታዩት፣ ሌላ ነገር አይታያችሁም። እና የሌላ ሰው ለምን እናንተ 1000 ቢኖራችሁ ለምን ሌላ ሰው ጓደኛችሁ 1 ሚሊዮን አይኖረውም? ምንም ደንታችሁም አይደለምና ጀስት ፕላን ማድረግ is the most important thing ልላችሁ ፈልጌ ነው። ጀስት ፕላን ሳታረጉ እያንዳንዱ ስፔሻሊ ስራ ላይ ህይወታችሁም ላይ በጣም ያስፈልጋችኋል፣ ግን ስፔሻሊ ስራ ላይ ጀስት ፕላን ሳታረጉ ጀስት ድርጅታችሁ የትም ያድግም ልላችሁ ፈልጌ ነው። አራተኛ ቲም አለ ነው። ይሄኛው ንግድ ላይ ምናምን ከሆናችሁ አሮን ቲንክ እንትን አይመስለኝም፣ ግን እነዚህ ፕሮዳክት ወይም ደግሞ ካምፓኒ ድርጅት ካላችሁ ደግሞ ቲም የሚባለውን ነገር ማለት ነው። ወይም ደግሞ ጀስት ከእናንተ ጋር የሚሰሩ ሰዎች ማለት ነው። ከእናንተ ጋር የሚሰሩ ሰዎች እናንተን የሚያምናችሁ ከሆነ ወይም ደግሞ እናንተ ከእናንተ ጋር የሚሰሩ ሰዎች የማታምኑ ከሆነ ጀስት ምንም ስራውን ብታቋርጡት ይሻላል። ማለት አንተ ምን እየሰራህ ነው፣ አንተ ምን እየሰራህ ነው የምትባባሉ ከሆነ ጀስት አት ሳም ፖይንት ስራው ፌል ማድረጉ አይቀርም እና ጀስት ቲማችሁ በደንብ ቢልድ የተደረገ ከቻላችሁ ባለፈው እንደነገርኳችሁ ለእያንዳንዱ ስራ ለእያንዳንዱ ታስክ ራሱን የቻለ ከቻላችሁ ፕሮፌሽናል ካልቻላችሁ ደግሞ ጀስት ኢንተርን ቀጥራችሁ ጀስት ለእያንዳንዱ ነገር የሆነ ፕሮፌሽናል የሆነ ነገር አድርጋችሁ በደንብ አዋቅራችሁ ቲም የሆነ ቤስት የሆነ ቲም ቢልድ አፕ ታደርጉ ለስራችሁ በደንብ ያግዛችኋል ማለት ነው። አምስተኛ ሊደርሺፕ። እነዚህ ሁሉ ኖረው ሊደርሺፕ ከሌለ ወይም ደግሞ እናንተ የምትመሩት እናንተ የምትሰሩት ድርጅት ሆነ በደንብ አድርጋችሁ ሊድ ማታደርጉት ከሆነ ኢስ ኖ ሴንስ ማለት የሆነ በጣም የሆነ እንትን ከሆነ ማለት በጣም የሆነ ኃይለኛ ቲም ቢኖራችሁም እንትን የሚባል አባባል አለ አይደለ? 100 ውሾች በአንድ አንበሳ ከሚመሩና 100 አንበሳ በአንድ ውሻ ከሚመሩ የሚባል አለ አይደለ? ለድርጅቱ ዋና እድገትና ዋና ውድቀት ቅድሚያ የሚጠቀሰው ጀስት ሊደር ነው ማለት ፊት ለፊት ያለ ሰው ነው። ቢኮዝ እሱ ነው ፕላን የሚያደርገው፣ እሱ ነው እቅድ የሚያወጣው፣ እሱ ነው ዲሲዥን ሜክ የሚያደርገው ምናምን ኤቭሪቲንግ ማለት። ለዛ ነው ለእያንዳንዱ ነገር ፕሮፌሽናል ሰው አስቀምጡ የምላችሁ። እናንተም ሊድ ለማድረግም እናንተ የሆነ ዲሲዥን ሜክ ለማድረግም ጀስት ሞር ታይም ታገኛላችሁ ማለት ነው። ከዛ እዛ ላይ የሆነ ሰው ስትቀጥሩ እንትን ስታደርግ ደግሞ የሆነ ከእናንተ እዛ ፊልድ ላይ ከእናንተ እውቀት በላይ ያለው ሰው ከሆነ ሞር ይመከራል። ቢኮዝ እናንተ እውቀት ታዳብራላችሁ። ቢኮዝ እያንዳንዱ ላይ በቂ እውቀት ስለማይኖራችሁ ማለት ነው። እንደነገርኳችሁ ነው። በቂ እውቀት ከሌላችሁ ደግሞ ጀስት ኢንተርን ብትቀጥሩና እናንተ ሌላ ነገር ላይ ፎከስ ታደርጋላችሁ። እዛ ስፔሲፊክ ነገር ግን ጀስት ያንን ሰው ታስክ አሳይን አድርጋችሁ ያንን ደግሞ በሱ ታሰሩታላችሁ ማለት ነው። ለዛ ነው ሊደርሺፕ በጣም የሚያስፈልገው። ጀስት የሊደርሺፑ ሞር እንትን ጎል መሆን ያለበት ጀስት ድርጅቱን እንዴት አድርገን እናሳድገው፣ ምን ብናደርግ ነው ምን እንትን የምናደርገው፣ እንዴት አድርገን እንስራ ምናምን በሚለው መሆን አለበት እንጂ እያንዳንዱ ቴክኒካል ነገር ጀስት ገብቶ ጀስት መፈትፈት ወይም ደግሞ መስራት ምናምን ባይሆን አይ ቲንክ ሞር ይመከራል ብዬ አስባለሁ። እንደዚህ የምነግራችሁ ያን ያለ ኤክስፒሪየንስ ኖሮኝ ምናምን አይደለም። ጀስት እንደነገርኳችሁ ነው። ሪሰርች ያደረኩ ነበር። ጀስት ከእኔም ጋር የነበሩ ሀሳቦች ነበሩና ጀስት እነሱን ጆይን አፕ አድርጌ እየነገርኳችሁ ስለሆነ ነው። ስድስተኛውና የመጨረሻው ደግሞ ጀስት ሲስተም ማለት ንግድ ላይ መሆናችሁ ትልቅ ካምፓኒ የሚኖራችሁ ትንሽ ካምፓኒ የሚኖራችሁ ድርጅታችሁ ምንም አይነት ሲስተም ከሌለው ማለት ነው ጀስት ምንም ፌል ማድረጋችሁ አይቀርም ማለት። ቆይ ይሄኛው ሞር ስፔሲፊካሊ ለንግድ ምናምን ላላችሁ ሰዎች ልንገራችሁ። ሲስተም ማለት እያንዳንዱ ድርጅታችሁ ውስጥ ያለውን ነገር በደንብ አድርጎ አናሊቲክስ የሚሰራላችሁ ነገር ነው። እኔ ድሮ በነበረ ስራ ላይ ንግድ ላይ ነበርኩ። ጀስት በወረቀት በእንትን ነበር የምንሰራው። ይገርማቸዋል። ባለፈው እዚህ የሆነ ሲስተም ኔክሳ ትራከርን እየሰራን ጀስት እንዴት አድርገው ፕሮፊት እንደሚሰሩና እንዴት አድርገን ፕሮፊት እየሰራ እንደነበር ሳስበው በጣም ይገርመኛል። ማለት አይ ዶንት ቲንክ ፕሮፊት በትክክል ነጋዴ ሆኖ በትክክል ፕሮፊት ሰርቶ የሚያውቅ ሰው ያለ አይመስለኝም። በቃ የነበረው ካልኩሌሽን እየሰራን የነበረውና አብዛኛው ሰው የሚጠቀም ካልኩሌሽን እዚህ ጋር ሰራ ነውና ጀስት ሪል ወይም ደግሞ ትክክለኛ ፕሮፊት መሰራት ያለበትን ካልኩሌሽን ስንሰራው በጣም የዋጋ ልዩነት አለው። በጣም የቫልዩ ወይም ደግሞ የብር ልዩነት አለውና ጀስት ለካ እስካሁን ምንም አይነት ፕሮፊት እየሰራን አልነበረም ምናምን ነበር ያልኩት። ማለት ሲስተም የሚያስፈልጋችሁ ጀስት እያንዳንዱ ነገራችሁ ላይ እዛ ላይ ስለምታረጉት ማለት አሁን ለምሳሌ እኛ የምንሰራው ሽያጭ አለው፣ ብድር አለው፣ አካውንት አለው፣ ብቻ ኤቭሪቲንግ አለውና እዛ ላይ እያንዳንዱ ቀን ውስጥ እንዴት እንደነበራችሁና ቀጣይ ደግሞ እንዴት አድርጋችሁ ከዚህ በፊት የነገርኳችሁ አምስቱን በሙሉ
ያለ ሲስተም ጀስት አይሰሩም ማለት ነው። ለምሳሌ ፕላን ለማድረግም ቲሙን ኮንትሮል ለማድረግም ሊደርሺፑም የሆነ ዲሲዥን ሜክ ለማድረግም የሆነ ማርኬቲንግ ለመስራትም የት ላይ ማርኬት መስራት እንዳለባችሁ ምናምን ኤቭሪቲንግ ላይ ጀስት የሆነ አናሊቲክስ መስራት አለባችሁ አይደለ? ለዚህ አናሊቲክስ የሚጠቅማችሁ ደግሞ ሲስተሙ ነው ማለት ነው። ለምሳሌ ልንገራችሁ፣ እኛ በየወር ነበር ፕሮፊታችን የምንሰራ። በየወር ስንሰራ ግን ጀስት 4 ቀን 5 ቀን ነበር የሚፈጅብን እንደዚህ ወረቀት ገምጥለን ምናምን ጀስት ምንድነው የሚባለው ብራግ ለማድረግ ሳይሆን አሁን ግን ኤክሳ ትራከር ብትጠቀሙ ግን ማለት ነው ጀስት I don't think 50 ሰከንድ የሚወስዳችሁ አይደለም። ጀስት ክሊክ ብቻ ነው የምታደርጉት። ኢንተርኔት ከሌላችሁ ሎድ ያደርጋል። በእርግጥ ግን ክሊክ አድርጋችሁ ጀስት ትርፋችሁ ምናምናችሁ ኤቭሪቲንግ እዛ ላይ ነው የሚዘረዘርላችሁና ጀስት ሲስተም ጣው ነው የሚያስፈልጋችሁ። እንደ ቅንጦት እንደ እንትን አይደለም የሚታየው። ከዛ ደግሞ ድሮ የነበረ አሰራርና አሁን ያለው አሰራር ደግሞ በጣም ልዩነት አለው። ማለት ድሮ የነበረው የሆነ ትርፉ ምናምን ይታወቃል ምናምን ብቻ ብሩ ቫልዩ ነበረው። አሁን ግን እያንዳንዱ ሳንቲም ቫልዩ አላት ምናምን። ሌላ ሰውም ማርኬቱም የሆነ ምንድነው እየሰፋ ምናምን ሄደውና ጀስት አብዛኛው ሰው አንድ ስራ ያለው ሰው አታገኝም። አሁን አንድ በዚህ ከዛ አንደኛ በዛ አንደኛ በዚህ ነው የምሰራውና ጀስት ሁሉም ኮሌክት ለማድረግ ደግሞ የሆነ ሲስተም ያስፈልጋችኋልና ሲስተም ምላችሁ ለዛ እና አይ ሆፕ እኔ የተማርኩትን ዛሬ ሪሰርች ያደረኩትን ነገር ለእናንተ እንደሚጠቅማችሁ ሆፕ አደርጋለሁ። አይ ዶንት ቲንክ ከዚህ በኋላ ዩቲዩብ ላይ መንጠፋ አይመስለኝም። እናንተ እንደ ሰብስክራይብ ደግሞ እየጨመራችሁ ነው። ከየት እየመጣችሁ እንደሆነ አላውቅም። 67 ነው ምናምን ደርሳችኋል። በጣም ከረዘመ ይቅርታ። ለማሳጠር ሞክሬ ነበር ግን አሁንም እየረዘመ ነው። ብቻ ኤኒዌይስ ሰብስክራይብ ማድረግ እንዳትረሱ እሺ።